40 ቁጥር ነኝ። የላከኝ ቦታ ላይ እየጠበቅኩት ነው። ደንበኛው እስካሁን አልመጣም። ወንድሜ ትንሽ ጠብቅ፣ ካልመጣ ሌላ ቦታ ልካለሁ። ይገርማል። እውነትም ቆንጆ ሴት ናት። ሄሎ፣ አቤት። ደህና ዋልሽ ወይዘሪት? ይቅርታ ወይዘሪት ያሰጉል ነሽ? አዎ ነኝ። ሰላም። ትናንት ታክሲ ላይ ተሳፍረሽ ነበር? ማለቴ ትንሽ አደጋ አጋጥሞን ነበር። ከዛ ወደ ፖሊስ ጣቢያ ሄድን። አዎ አመሰግናለሁ። ቆንጆ ቀን ነበር ያሳለፍኩት። እውነት እንዴት ደስ ይላል። ቆንጆ ቀን በማሳለፍሽ በጣም ደስ ብሎኛል። ግን አታስቢ፣ ድጋሚ መገናኘታችን አይቀርም። ለምን ባክ? የገንዘብ ቦርሳሽን መኪና ውስጥ አግኝቼዋለሁ። ጥለሹ ነው መሰለኝ። ኦ መኪና ውስጥ ነው? ወይኔ እኔማ የጠፋ መስሎኝ በጣም ተናድጄ ነበር። እሺ እኔ አሁን ቤት ነኝ። አሁን ይዘልኝ መምጣት ትችላለህ? ይቅርታ፣ ቆይ ለምን ያመጣዋለሁ? አልገባኝም። ቦርሳሽ ላይ ጣልሽ እኮ አንቺ ነሽ። ራስሽ መተሽ መውሰድ አለብሽ። እውነቴን ነው የምልህ፣ ያንተ ታክሲ ውስጥ የገባውበት ቀን በጣም ይቆጨኛል። የት ነው? ካንዲ ላይ አካባቢ ነኝ። አንቺ የት ነሽ? እሺ እኔ ካላሚስ ነኝ። ይሄው ለኔ ወንድም እንዲህ እናድርግ። ከዛ ስትነሳ የታክሲ ሜትር ቆጣሪና አብራና ወደዚህ ና። ከዛ እኔ እከፍላለሁ። ግን እንደዛ ማድረግ አልችልም፣ ምክንያቱም አሁን ነፃ አይደለሁም። ስለዚህ ራስሽ መተሽ ብትወስጂው ጥሩ። የታክሲ ሹፌር አይደለህ እንዴ? ከዛ እዚህ ብዙ ያስከፍላል። ስለዚህ ዝም ብለና። ግን እንደዛ ማድረግ አልችልም። አዝናለሁ። እኔ ይቅርታ። እሺ እንደዛ ከሆነ እኔ እስክደውልልህ ጠብቅ። ማታ ወደዛ አካባቢ መጣና እቀበላለሁ። እንደዛ ይሻላል። እሺ ግን የታክሲ ሜትር ቆጣሪውን አበረዋለሁ። ስለዚህ ብዙ ባታስጠብቂኝ ጥሩ ነው። የፈለግከውን አድርግ።